እሺ በቅድሚያ እነዚህ ናቸው የጌሙ ፋይሎቹ አራት ሲሆኑ እነዚህ ሶስቱን ፋይሎች በቀጥታ እኔ ቴሌግራም ላይ ለቅላችኋለሁ። አንዱን ፋይል ደግሞ ዳታ ፋይሉን በሊንክ ነው ማስቀመጥላችሁ። ምክንያቱም ዳታ ፋይሉ 5GB ስለሆነ 5GB ፋይል ቴሌግራም ላይ በቀጥታ መልቀቅ አልችልም። ስለዚህም የዳታውን ፋይል ሊንክ አስቀምጥላችኋለሁ። ሊንኩ እንዴት እንደምታወርዱም የቴሌግራም ቻናሌ ላይ ቪዲዮ ታገኛላችሁ። በሱ መሰረት እነዚህን በቅድሚያ አራት ፋይሎች አወርዳችሁ ማስተካከል ይኖርባችኋል ማለት ነው፣ ማዘጋጀት ይኖርባችኋል። ከዛም በቅድሚያ ምን ታረጋላችሁ? አፕሊኬሽን ፋይሉን FIFA 16 ሞድ FC26 የሚለውን አፕሊኬሽን ከዚህ በፊት ያወረዳችሁት FIFA 16 ካለ ማለትም አስተካክላችሁ ተጫወቱት የነበረው ካለ እሱን ታችሁ ይሄን ለመጫወት ከፈለጋችሁ አፕሊኬሽን እና ኦቢቢውን ማውረድ አይጠበቅባችሁ። ከድሮ ያስተካከላችሁት ላይ ዳታውን ብቻ ገብታችሁ ደልታችሁ በዚህኛው ዳታ መቀየር ነው ያለባችሁ። ግን ከዚህ በፊት ምንም አይነት FIFA 16 ከሌላችሁ ይሄ ሙሉ ፋይል ማውረድ ይኖርባችኋል። እናም ጌሙ ደግሞ የሚሰራው 2 እና ከ2 GB RAM በላይ ስልኮች ላይ ነው። እነዛን ስልኮች ነው በብዛት የሚሰራው። 1 GB RAM ስልክ ላይ አይሰራላችሁም። ቢሰራም ደግሞ ስታክ ነው ያጫውታችሁ። ስለዚህ ጌሙን ለመጫወት ግዴታ 2 እና ከ2 GB በላይ RAM ያስፈልጋችኋል። እናም በቅድሚያ ምን ታረጋላችሁ? በቀጥታ ወደ ማስተካከሉ ስንገባ አፕሊኬሽኑን ኢንስታል ታረጋላችሁ። በቅድሚያ አንዴ ተነኩትና አንደኛ ላይ ኢንስታል የሚለውን ጽሁፍ ተነኩታላችሁ። ከዛም ሁለት ምርጫ ሲመጣላችሁ ኢንስታል የሚለውን መንካት፣ ከዛም ኢንስታል እስከሚያደርግ መጠበቅ። እና ማፑ ኢንስታል አድርጎ እንደጨረሰላችሁ ደህና የምትሏን ጽሁፍ ተነኳታላችሁ። ከዛም በመቀጠል ኦቢቢውን ነው የምናስተካክለው። FIFA 16 ሞድ FC26 ኦቢቢ ይላል። 1.32 GB ነው። ይሄን ፋይል አንዴ ተነኩትና አንደኛ ላይ ቪው፣ ከዛም ውስጥ ስገቡ ኦቢቢ የሚል ፎልደር ታገኛላችሁ። እሱንም ውስጥ ተነኩትና ውስጥ ትገባላችሁ። com.ea gp FIFA World የሚል ፎልደር ስታገኙ ይሄ ትክክለኛ የኦቢቢ ፋይሉ ፎልደር ነው ማለት ነው። እሱን ተጭናችሁ ትይዙና አንዴ ሁለተኛ ላይ ኮፒ የሚለውን ጽሁፍ ተነኩታላችሁ። ከዛም ከላይ FIFA 16 ሞድ የሚለውን ተነኩትና ዲቫይስ ስቶሬጅ፣ ወደ ዲቫይስ ስቶሬጅ ተነካላችሁ። ዲቫይስ ስቶሬጅ ከዛ አንድሮይድ ኦቢቢ እዚህ ውስጥ ተገለብጡታላችሁ ማለት ነው። እናም ገልብጦ ሲጨርስ እንወጣለን፣ እንመለሳለን ወደ ፋይሎቹ ጋር። ከዛም በመቀጠል ትልቁን ዳታ ፋይል እናስተካክላለን ማለት ነው። 5GB ከምናምን ነው። እሱንም አንዴ ነካዋለን። አንደኛ ላይ ቪው፣ በዛ ያለ ስቶሬጅ ቢኖራችሁ ይመረጣል፣ ጌሙን እንዳለ አስተካክሎ ለመጨረስ ማለት ነው። ከዛም ቪው ካላችሁት በኋላ እዚህ ጋር ፎልደሩን ታገኙታላችሁ። ዋናውን ፎልደር እንደቀደሙ እንደ ኦቢቢ አይነት ስም ነው ያለው። com.ea gp FIFA World ይላል። ይሄ ዳታ ፋይሉ ነው። ይሄንንም አንዴ ተጭነን ይዘውና ሁለተኛ ላይ ኮፒ የምትለዋን ጽሁፍ ነካታለን። ከዛም እንደቀደሙ ከላይ ነክተን ዲቫይስ ስቶሬጅ አንድሮይድ ዳታ እዚህ ውስጥ እንገለብጠዋለን ማለት ነው። ይሄ ሲገለብጥ በጣም ጊዜ ስለሚወስድ በትዕግስት ጠብቁት እስከሚጨርስ ድረስ። እንደምትመለከቱት ዳታ ፋይሉንም ገልብጦ ከጨረሰልን በኋላ በቀጥታ ደግሞ ኮሜንታተር ፋይሉን ለማስተካከል እንመለሳለን። FIFA 16 እንግሊሽ ኮሜንታሪ የሚለውን ፋይል 384 ሜጋባይት እሱም ፋይል አንዴ ነካውና አንደኛ ላይ ቪው እንደቀደሙ፣ ከዛ ዳታ ሚል ፎልደር እናገኛለን። ዳታ ሚለውን ፎልደር ነካዋለን። ከዛ እንደቀደሙ ያንን ፎልደር እናገኛለን። እሱንም አንዴ ነካዋለን። ከዛ ስፒች የሚል ፎልደር እናገኛለን። እሱ ዋና ፋይሉ ነው። ተጭነን ይዘውና ሁለተኛ ላይ ኮፒ ዲቫይስ ስቶሬጅ ከዛ አንድሮይድ ዳታ እዚህ ውስጥ የቀደመ የገለበጥነውን ፎልደር እንፈልጋለን፣ የጌሙን ፋይል ማለት ነው። ይሄው እዚህ ጋር እሱ ውስጥ እንገባና ዳታ እዚህ ውስጥ እንገለብጠዋለን ማለት ነው። ቅድሚያ ወደ ጌሙ ፋይል እንገባለን። ከዛ ሶስተኛ ላይ ወደ ዳታ ወደሚለው ፋይል እንገባና እዚህ ውስጥ መገልበጥ። ከዛም ገልብጦ እንደጨረሰልን እንወጣለን ወደ ጌሙ ፋይል፣ ወደ ጌሙ ጋር። ከዛም ጌሙን እንከፍተዋለን። ኦኬ እንደዚህ አይነት ጽሁፎች ይመጡላችሁ። ኦኬ ብላችሁ እንትን በሏቸው። ከዛም በኋላ እዚህ ጋር ፐርሚሽን እንድፈቅዱሉት የሚፈልጉ አለ። ከዛ እዚህ ጋር ጎቱ ሲቲንግስ ወደሚለው እናከዋለን።
ከዛም እዚህ ውስጥ ፐርሚሽንስ የሚለውን ነካዋለን። ከዛም እዚህ ጋር እንደ ስልካችን ይለያያል። ይሄ ግን እኔ ጋር ያለው እዚህ ጋር ፋይልስ ብሎ ነው ስቶሬጅ የሚል ሊመጣም ይችላል እናንተ ጋር። እንደዚህ አይነት ብቻ የፋይል እንትኖች ሲመጡ አለው እናረጉና እንወጣለን እንፈቅድለታለን ማለት ነው። ከዛም አጥፍታናቸው ይሄን ክሊን አድርገን እንመለሳለን ወደ ጌሙን እንከፍተዋለን። እሺ ጌሙን ስንከፍተው እንዲህ እየወጣ ሊያስቸግረንም ይችላል። እንደምታዩት ነው እንግዲህ ጌሙን ስንከፍተው እንደዚህ ይወጣል። እናንተ ጋር ከከፈተላችሁ ምንም ችግር የለውም መጫወት ብቻ ነው። እንደዚህ እንደኔ ደግሞ እንዳሁኑ እየወጣ ካስቸገራችሁ በድጋሚ ወደ ዚዳር ኬቨር እንመለሳለን። ከዛም ዚዳር ኬቨር ላይ እንደገባን እንዲህ እንደደረደረልን አንድሮይድ ዳታ እዚህ ውስጥ የጌሙ ፎልደር እንፈልገውና ይኸውና የጌሙ ፎልደር እሱ ውስጥ እንገባለን። ከዛም እዚህ ጋር ሁለት ማርክ አለች። እቺን ሁለት ማርኳን አንዴ ነካትና ከዛ ድጋሚ እዚህ ጋር ትመጣለች ሁለት ማርኳ እሷን አንዴ ነካታለን። ከዛ ሰሌክት ኦል የሚለውን ነካዋለን። እንዲህ ሁሉንም ሰሌክት ካረጋለን በኋላ ተጭነን ይዘን ዲሊት ከዛ የስ ውስጥ ያሉትን ፋይሎች እንዳለ እንደልታለን ማለት ነው። ይሄም እስከሚስደልት ጊዜ ይወስዳል፣ ታገሱት። ከዛም እንደምታዩት ደልቶ ሲጨርሰልን በድጋሚ እንመለሳለን ዲቫይስ ስቶሬጅ። ከዛ እንመለስና እንሄድና ቀጥታ አፕሊኬሽኑ ጋር እንሄዳለን። አፕሊኬሽኑን አንዴ ነካውና አንደኛ ላይ ኢንስታል ሳንደልት ማለት ነው። ቀደም ኢንስታል ያደረግነውን አፕሊኬሽን ሳንደልት ድጋሚ ኢንስታል ስንለው እዚህ ጋር አፕዴት የሚል ጽሑፍ ይመጣልናል። እሱን ነካዋለን ማለት ነው። ከዛም አፕሊኬሽኑን አፕዴት ያደርግልናል። እንደምታዩት እንደቀደሙ ደንና ኦፕን የሚል ሲመጣልን አፕዴት አድርጎ ሲጨርስ ደን የሚለውን ነካዋለን። በድጋሚ ዳታ ፋይሉን ነካና አንደኛ ላይ ቪው ከዛም የቀደሙ ፎልደር ውስጥ እንገባለን የዳታ ፎልደር ውስጥ እዚህ ውስጥ ማለት ነው። ከዛም እኒት የተደረደሩ ፋይሎች ቅድም የደለትናቸው ማለት ነው። እንደቀደሙ እዚህ ጋር ሁለት ማርኳን አንዴ ነክተን ድጋሚ እዚህ ጋር ሁለት ማርኳ ስመጣ ሰሌክት ኦል እንለውና ይሄንን ተጭነን ይዘን ሁለተኛ ላይ ኮፒ ከዛም እንደቀደሙ እንመለሳለን ዲቫይስ ስቶሬጅ አንድሮይድ ዳታ እዚህ ውስጥ የጌሙ ፋይል ላይ ቅድም የደለትናቸው የጌሙ ፋይል ላይ እንተካዋለን ማለት ነው። ይሄው የጌሙ ፎልደር የጌሙ ፎቶ አለው ከዳሩ ላይ ውስጥ ገብተን እዚህ ውስጥ እንገለብጠዋለን። ኮፒ ያደረግናቸውን ፋይሎች ከእንደገና መገልበጥ ይጀምርልናል። አውቃለሁ ይሄ በጣም አዝግ የሆነ ስቴፕ ነው፣ ግን ምንም ማድረግ አንችልም። ይሄን እንዳለ ካላረግን ጌሙ ስለማይሰራልን ነው። ይሄንንም እስከሚጨርስ ድረስ እንጠብቀዋለን ማለት ነው። እናም ገልብጦ እንደጨረሰልን እንደምትመለከቱት ፋይሎቹን ድንገት ሊያሳየን ይችላል። ወታችሁ ስገቡ እንደዚህ ይደረድርልናል ማለት ነው። ከዛም በድጋሚ ኮሜንታተር ፋይሉን ማስተካከል አለብን፣ ምክንያቱም የቅድሙን አጥፍተነዋል። ድጋሚ ኮሜንታተር ፋይል ውስጥ እንገባና አንደኛ ላይ ቪው ዳታ የሚለው ውስጥ እንገባለን፣ ፋይል ውስጥ እንገባለን። ከዛ ስፒች የሚለውን እስከምናገኝ ሄድና ስፒች የሚለውን ስናገኝ ተጭነን ይዘን ሁለተኛ ላይ ኮፒ ከዛም ዲቫይስ ስቶሬጅ አንድሮይድ ዳታ እዚህ ውስጥ ወረድ ብለን የጌሙ ፋይል ላይ እዚህ ውስጥ እንገባለን። ከዛም ዳታ የሚለው ውስጥ እንከተዋለን ማለት ነው። ከዛም አንድሮይድ ዳታ እዚህ ውስጥ ትንሽ ወረድ እንልና የጌሙ ፋይል ላይ እንገባለን። ከዛም እዚህ ውስጥ እንገለብጠዋለን ማለት ነው። እናም እዚህ ውስጥ እንደገለበጥ ነው አሁን ተመልሰን ወተን ጌሙን እንሞክረዋለን። እንደምትመለከቱት እንግዲህ ጌሙ ሰርቶልኛል ከፍቶልኛል ማለት ነው። እናንተም ሙሉ ስቴፑን ከተከተላችሁ ጌሙ ይሰራላችኋል።
እንደምትመለከቱት ከፍቶልኛል። እና ሙሉ ቪዲዮውን ተመልከቱት እና ሌላ ችግርም ካለ ኮሜንት ቦታ ላይ አሳውቁኝ። ላይክ እና ሰብስክራይብ ማድረግ እንዳረሱ። በቀጣይ ቪዲዮ እስከምንገናኝ ድረስ ቻው።